ተጠባቂው የእንግሊዝ ፕሪሚየር ሊግ የአርብ ምሽት ጨዋታ በ31ኛው ሳምንት ባቻ ውጤት ተጠናቋል። አነጋጋሪ ክስተቶች ተከሰተበት። የሳውዝ ኮስቱ የቪታሊቲ ስቴዲየሙ ፍጥጫ ቦርንማውዝ ከማንቸስተር ዩናይትድ 2-2 በሆናቸው ውጤት ጨዋታቸውን አጠናቀዋል። ማንቸስተር ዩናይትዶች ማቲያስ ኩኛ ሁለተኛው አጋማሽ ላይ በተሰራበት ጥፋት የተገኘችውን ፍጹም ቅጣት ምት ብሩኖ ፈርናንዴዝ በማስቆጠር ቀዳሚ ያደረጋቸው ሲሆን ቦርንማውዞች በኩል በተመሳሳይ እንግዲህ ሪያን ክርስቲ ባስቆጠራ ጎል አማካኝነት በጨዋታ እንቅስቃሴ 1-1 ሆኑ። ይቺ እንቅስቃሴ ግን በጣም አነጋጋሪ ነበረች። ምክንያቱም ከዚች ጎል በፊት በነበረ እንቅስቃሴ አማድ ዲያሎ ላይ ጥፋት ሰርቶ ፔናልቲ መሰጠት ነበረበት። አጨቃጫቂ ነበር። እስካሁንም አጨቃጫቂ ሆኖ ቀጥሏል። ከዛ በኋላ ሂል ራሱ ላይ አስቆጥረው 2-1 ማንቸስተር ዩናይትድ መምራታቸውን ተከትሎ የፔናልቲዋን ጉዳይ የአማድ ፔናልቲ መስጠት አለመስጠት ጉዳይ ትተውት ነበረ። ሆኖም ግን እንደገና ሃሪ ማጓየር ጥፋት ሰርቶ በቀይ ካርድ ወጣ። ሃሪ ማጓየር በቀይ ካርድ መውጣቱን ተከትሎ እንግዲህ ፔናልቲዋን በማስቆጠር ክሩፒ 2-2 በሆነ አቻ ውጤት ጨዋታቸውን አጠናቋል። የመጀመሪያው አጋማሽ ላይ ማንቸስተር ዩናይትድ በደንብ ተጭኖ የተጫኑበት ነበር። ሁለተኛው አጋማሽ ላይ ቦርንማውዞች ተሻሽለው መጥተዋል። ፔናልቲዋ ግን አከራካሪ ሆናለች። እናንተስ ምን ትላላችሁ? የአማድ ዲያሎ ላይ የተሰራበት ጥፋት ፔናልቲ ነበር አይደለም የሚለውን ሀሳብ ስጡበት። የእንግሊዝ እግር ኳስ ማህበር ቫር ተመልክቶታል፣ ግን በቂ አይደለም ንክኪው አነስተኛ ስለሆነ ነው ፔናልቲ ያልተሰጠው ሲል ምላሽ ሰጥቶበታል። ማንቸስተር ዩናይትድ ምናልባት ያችን ጎል ቢያስቆጥር 2-2 የሚያደርግበትና የቦርንማውዝን ወደ ጨዋታ የመመለስን እድል የሚያከትምበትና ቦርንማውዞችን ተስፋ የሚያስቆርጥበት እድል ነበረ። ያንን እንዳያደርግ ዳኛው ከልክለውታል። ስቱዋርት አትዌል እና የቫር ዳኞች በሚል ቅሬታ እየቀረበባቸው ይገኛል። እናንተ ስም ትላላችሁ? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትርታ ሲዲ ስፖርት ነው። መልካም አዳር።